ያነሳሁትኝ ኢየሱስ ወይዬ ሰላም እሱም የተጠመቀበት ሁለቱ ወንዞች የሚገናኙበት ክርስቶስ በእግሩ ረግጦ ኔትወርኩ በጣም ዮርቅና አስቸገረ። ዳን የሚባለው ሁለቱ ወንዝ መሃል ላይ የነበረውን እና ዳን የሚባለው ሁለት ወንዞች መገናኛ ላይ ነው የሚለው ጥምቀትን የጀመረው መጀመሪያ ይሰማል ግን ይቆራረጣል። እስኪ ሂድና ውጣና እንደገና በዛው ግባና ነው ውጣና በዛው ተመልስና ነው። አሜን ብለናል። እኔቱ ላይ የተቀመጠ መንፈስ የተወጋ ይሁን። እንደ አንቺ ላይ መግባት እፈልጋለሁ። ከኔ ጋር ነው መግባት የምትፈልገው ወላ ሰብስክራይብ 67 ስለሆነ ከጓደኛ ጋር መግባት ትችላለህ። እና በፂን ሰብስክራይብ አድርጋት። አሹ ውጣና ናሺ ቀይ በለውና ማለት ነው። ይሄን የኤክሱን ምልክት ስትነካው ያስወጣሃል ከላይ። እስኪ ታብታብ አድርጉ ደግሞ። ወይኔ ኔትወርኩ ጻፉ። አሁን ጥሩ ነው። አሁን ድምጽህ ራሱ ጎላ ብሎ መጥቷል። አዎ አሳዘነኝ። ማ አንተ ማን ያለው እሙ ሀበሻ ይላል። ምንም አይደለም። እሺ አሹዬ ምን መሰለህ ደግሞ አንደኛ ጥያቄ ማለት የታፈር እንኳን በደምብ እኔ ምን አለች መሰለህ እሁድ ለምን ነው እሁድ የሚጾመው እያለች ነው። ቅድም ምን ብለናል? ከአጽዋማት ውስጥ አንዱ ማለት ነው። ሰው በልምድ ገአድ ይላል ብለን የለ? ገአድ ማለት እኮ መታሰር፣ መጠበቅ እንደማለት ነው አይደለም? ምክንያቱም ትልቁ ቅድም እንዳብራራ ነው የሚጾምበት ምክንያት የጌታችን የመድኃኒታችን የኢየሱስ ክርስቶስ እሷን ጥያቄ ሳለካ ግን ገአድ ማለት ምን ማለት ናት የምትለዋን ነገር ጥያቄ ጠይቄያቸዋለሁ እኔ ራሴ ማለት ነው። እቺን ካብራራው ልመልስ ስለሆነ እመልሳለሁ ሌላ ቀን ከተመለሰ በኋላ። ግን የሚጾመው ጀምሬዋለሁኝ። ያኔ የጀመርከው ጋር ለምን ይጾማል ነው? አይ ድንገት እኮ እንደውም ጥያቄ ጠየቅኩትኝ እናንተ ሳትመልሱ ልመልሰው ጀመርኩኝና ቶሎ ትዝ ብሎኝ ታውቁት ማለት ነው። ምን እንደተባልክ ታውቃለህ? አሁን ሸበካው እንደተስተካከለ ያስረዳኝ ያለበለዚያ ጸልይበታለሁ ሸበካው እንዲዘጋ አላለችም? ምንድነው ሸበካው ምንድነው? አሁን ሸበካው ኔትወርኩ እንደተስተካከለ ይመልስልኝ። የትኛውን ጥያቄውን ነው የቀደሙን ማለት ነው። የዮርዳኖስ ያለውን የጥምቀቱን